በ1898 በጀርመን ኦሳሪ ውስጥ በሄርዞግናውራክ ከተማ ውስጥ አንድ ወንድ ልጅ ተወለደ። ስሙን ሩዶልፍ ብለው ጠሩት። የአያቱ ስም ዳስለር ነበር፣ ሩዶልፍ ዳስለር። ከ2 ዓመት በኋላ ሩዶልፍ አዲስ ወንድም አገኘ እና ስሙን አዶልፍ ብለው ጠሩት። በዚህ ከተማ ውስጥ አብዛኛው ሰው ጫማ ሰሪ ወይም ጠጋኝ ነበር። ምንም እንኳን የእነዚህ ወንዶች ወላጆች ቤተሰብ እንደ ሌሎቹ የጫማ መስሪያ ወይም መጠገኛ ቦታ ሳይሆን የዳቦ መጋገሪያ ነበራቸው። ምክንያቱም አብዛኛው ሰው መብላት ስለነበረባቸው። ሩዶልፍ እና አዶልፍ ሲያድጉ በመጋገሪያ ውስጥ አባታቸውን ይረዱ ነበር። በጎን በኩል እነዚህ ወንድማማቾች እግር ኳስን መጫወት ይወዱ ነበር። በአንደኛው የዓለም ጦርነት መጨረሻ እነዚህ ወንድማማቾች ወደ ጦር ሜዳ ለመሄድ ምቹ ዕድሜ ላይ ስለነበሩ በ1918 ወደ ጦር ሜዳ ተላኩ። ይህ ዓመት ለነሱ እጅግ በጣም እድለኛ ነበር። በ1918 በጥቂት ወራት ውስጥ ጦርነቱ ተጠናቀቀ። እናም ጀርመን ተሸነፈች። ከጦርነቱ በኋላ ወደ ከተማቸው ተመለሱ። እግር ኳስን በጣም ስለሚወዱ ከዚህ ስፖርት ጋር የተያያዘ ነገር ለመንደፍ ሞከሩ። አዶልፍ የበለጠ መሐንዲስ አይነት ሰው ነበር። በጫማ ሰሪዎችና ጠጋኞች መካከል ቢያድግም ጫማን እንዴት እንደሚሰራና እንዴት እንደሚነደፍ ብዙ ያውቅ ነበር። ለዚህም የስፖርት ጫማን ለመንደፍ ብዙ አልተቸገረም። ይህን የስፖርት ጫማ በእነዚህ ወንድማማቾች ከመነደፉ በፊት እግር ኳስ እንዴት እንደሚጫወቱ ተጠይቁ ይሆናል። እያንዳንዱ የስፖርት ተጫዋች ወይም መጫወት የፈለገ ሰው ማንኛውንም ተራ ጫማ ወይም ተራ ልብስ ይዞ ነበር ወደ ጨዋታው የሚሄደው። ከጨዋታው በኋላ ሁሉም ሰው የእግር ህመም ይሰማው ነበር። እነዚህ ሁለት ወንድማማቾች የአትሌቲክስ ጫማዎችን መስራት ጀመሩ እና የትውልድ ከተማቸው በሆነው የእግር ኳስ ቡድን ጫማ ሰርተው ለቡድኑ ለአንድ ጨዋታ እንዲሞክሩት ሰጧቸው። ተጫዋቾቹም ወደዱት። አሰልጣኙም ተጫዋቾቹ በተሻለ ሁኔታ እንደተጫወተ ሲገነዘብ ከወንድማማቾቹ ተጨማሪ ጫማዎችን ማዘዝ ፈለገ። ነገር ግን በዚህ ጊዜ ትዕዛዝ ሲያስቀምጥ ነፃ አልነበረ። ለእነዚያ ጫማዎች መክፈል ነበረበት። እነዚህ ሁለት ወንድማማቾች የመጀመሪያ ደንበኞቻቸውን ሲያገኙ የተጠቀሙበት ጫማን የማስተዋወቅ ስትራቴጂ ውጤት እንዳመጣ ተረዱ። በተሻለና ተግባራዊ በሆነ መልኩ የበለጠ ተነሳሱ። ከመጀመሪያዎቹ ነገሮች አንዱ ንግዳቸውን መፍጠር ነበር እና ስሙን ገብሩ ዳስለር ሹ ፋብሪክ ብለው ጠሩት። ይህም መሰረታዊ ቃሉ የዳስለር ወንድማማቾች ጫማ ፋብሪካ ማለት ነው። የአዶልፍ ታናሽ ወንድም የሁሉ ነገር የምህንድስና አካል ነበር። ሩዶልፍ ደግሞ የግብይት ሰው፣ በጣም ተደማጭ፣ ደንበኞችን ማንኛውም ነገር እንዲገዙ ማሳመን ወይም ማነጋገር የሚችል አይነት ሰው ነበር። እነዚህ ጫማዎች በዚህ ከተማ ውስጥ እንደሚመረቱ ወሬ ተሰማ እና ሌሎች ከተሞች እነሱን አዘዙ። በ1923 የዳስለር ወንድማማቾች ፋብሪካ በቀን 50 ጥንድ ጫማዎችን ለሩጫ፣ ለትራክ፣ ለእግር ኳስ ማምረት ጀመረ። በ1928 የኦሎምፒክ ጨዋታዎች በአምስተርዳም ይካሄድ ነበር። በዚህ ጊዜ የዳስለር ወንድማማቾች ጫማ በጣም ታዋቂ ሆነ እና ብዙ አትሌቶች በኦሎምፒክ ውስጥ ለመጠቀም እነዚህን ጫማዎች በብዛት ማዘዝ ጀመሩ። በዚህ ጊዜ የዳስለር ወንድማማቾች እጅግ በጣም ተግተው ይሰሩ የነበረበት ወቅት ቢሆንም ግን አስቸጋሪ ነገርም ነበረ። ምክንያቱም ፋብሪካቸው ትንሽና ጥቂት ሰራተኞች ብቻ ነበር ያሏቸው። በ1933 ሲደርሱ ናዚ ስልጣን ያዘ። አዶልፍ መሪ ሆነ። ነገር ግን አዶልፍ ዳስለር ሳይሆን አዶልፍ ሂትለር ነበር። እነዚህ ሁለት ወንድማማቾች ከየትኛው መንግስት ጋር እንደሚጋፈጡ ሲገነዘቡ እንደ አንድ የንግድ ስልት የሆነውን የናዚን አገዛዝ መቀላቀል ወሰኑ። ጊዜ ያለፈ ሲሄድ በ1936 ላይ የኦሎምፒክ ጨዋታዎችን በበርሊን በናዚ ጀርመን ይካሄድ ነበር። ሂትለር ጀርመኖች በሁሉም ነገር የተሻሉ መሆናቸውን ለዓለም ለማሳየት በጣም ፈለገ። ለዚህም የጀርመን ፋብሪካዎችን በኦሎምፒክ ጨዋታዎች ላይ ለሚሳተፉ ሁሉ ምርቶቻቸውን መሸጥ ተፈቀደላቸው፣ የዳስለር ወንድማማቾችንም ጨምሮ። የዳስለር ወንድማማቾች በዚህ ዝግጅት ላይ ለሚሳተፉ ሁሉም አትሌቶች ጫማቸውን በነፃ እንዲጠቀሙ ጠየቁ። ከታዋቂዎቹ አንዱ ጄምስ ኦንስ ነበር። ከአሜሪካ የመጣ ጥቁር ሯጭ። በእርግጥ የናዚ አገዛዝ በቆዳው ቀለምና በአሜሪካዊነቱ አልወደደውም ነበር። የዳስለር ወንድማማቾች
ጫማውን ለዚህ ግለሰብ ሰጡት። በእነዚህ ጫማዎች ጄስ ኦንሰን ተወዳደረ፣ ውድድሮችን ሁሉ ማሸነፍ ቻለ፣ ሪከርዶችንም ሰባበረ። በዚያው ዓመት በኦሎምፒክ 4 የወርቅ ሜዳሊያዎችን አሸነፈ። ምንም እንኳን በኦሎምፒክ ጊዜ ሁሉም ትኩረቱ በጄስ ኦንስ ላይ ቢሆንም በርካታ ሰዎች ግን ጫማዎቹ ላይ ትኩረት ሰጥተው ነበር። ከኦሎምፒክ በኋላ የዳስለር ወንድማማቾች ጫማ ፋብሪካ ከመቼውም ጊዜ የበለጠ ታዋቂ ሆነ። ከዚያም በኋላ ዓለም አቀፍ ደረጃ ይሰሩ ጀመር። ነገር ግን ይህ ስኬት ሁለቱን ወንድማማቾች በአንዳንድ ነገር ላይ እንዲጣሉ ያደርጋቸው ነበር። በማንኛውም ውሳኔ ላይ እንዲሁም በተለያዩ ጉዳዮች ላይ ጭቅጭቅና ክርክር በመካከላቸው ይፈጠር ነበር። እነዚህ ሁለት ወንድማማቾች ሲጣሉ፣ ሲጨቃጭቁ የሚመለከቱ ሰራተኞች ሁልጊዜ በእያንዳንዱ ውሳኔ ላይ እንደማይስማሙ፣ እንደሚከራከሩ ይመለከቱ ነበር። በመጨረሻም በ1939 ሁለተኛው የዓለም ጦርነት ጀመረ። ምንም እንኳን ሁለቱ ወንድማማቾች ስኬታማ የፋብሪካ ባለቤት ቢሆኑም ወጣቶች ስለነበሩ ወደ ጦር ሜዳ እንዳለባቸው ተነግሯቸው ወደ ጦር ሜዳ ለመሄድ ተገደዱ። እድለኞች ነበሩ፣ ምክንያቱም ወደ አየር ኃይል ተልከው ነበር። እድላቸው ሆነና ጦርነቱ ከተጠናቀቀ በኋላ አሜሪካውያን እነዚህን ሁለት ወንድማማቾች ማርከው አሰሯቸው። ግን ሁለቱም ወታደሮች ብቻ አስረው ሌሎቹን ወታደሮች ፈቱ። እናም እናንተ ወታደሮች ተራ ወታደሮች አይደላችሁም፣ ለምን የናዚን አገዛዝ ተቀላቀላችሁ ብለው ጠየቋቸው። እነዚህ ሁለት ወንድሞች ለ1 ዓመት እስር ቤት ሄዱ። በመጨረሻም አሜሪካውያኑ ከአገዛዙ ጋር ምንም ግንኙነት እንደሌላቸው ስለተረዱ ንግዳቸውን ለማሻሻልና ለፋብሪካ ቀላል እንዲሆንላቸው አገዛዙን እንደተቀላቀሉ፣ ለዚህም ነው የተለቀቁት። እነዚህ ሁለት ወንድማማቾች በአሜሪካ እስር ቤት ውስጥ ሳሉ ግንኙነታቸው መበላሸት የጀመረበት ወቅት ነበር። ትልቁ ወንድም ሩዶልፍ ሁል ጊዜ ለአሜሪካውያን የናዚ አገዛዝን መቀላቀል የአዶልፍ ሐሳብ እንደሆነ መለቀቅ እንዳለበት ይነግራቸው ነበር። ነገር ግን አሜሪካውያኑ ሁለቱን ከአገዛዙ ጋር ምንም ግንኙነት እንደሌላቸው ተረዱና ፈቷቸው። ይሁን እንጂ በእነዚህ ሁለቱ መካከል ያለው ግንኙነት ቀድሞውኑ የተበላሸ ስለነበረ በተለይ አዶልፍ ለሩዶልፍ ያለው ስሜት እርስ በራሳቸው ከመስራት ይልቅ የበለጠ መቀያየምና መወቃቀስ ላይ ደረሱ። ከተለቀቁ በኋላ ሁለቱ ወንድማማቾች ወደ ትውልድ ከተማቸው ሄርዞግናውራክ ተመለሱ። እርስ በርሳቸው እየተጣሉ ቀጠሉ። ፋብሪካው ወድሞና ተይዞ ስለነበረ ግን ከተለቀቁ በኋላ ንብረታቸው ሁሉ ተመልሶላቸው ሁሉን ነገር 50-50 ተከፋፈሉ። የፈጠራ ባለቤትነት መብቶችን እንኳን 50% ለአንደኛው ወንድም 50% ለሌላኛው ወንድም ተከፋፈሉ። በ1948 አዶልፍ ፋብሪካ ፈጥሮ ጫማዎቹን እንደገና ለመስራት ሞከረ። የዳስለር ወንድም መስራት አልቻለም፣ ምክንያቱም አብዛኛው ወድሞ ስለነበር። አዶልፍ ቀላልና የሚታወስ ስም ፈልጎ በመጨረሻ አዲዳስ የሚል ስያሜ አገኘ። የስሙንና የአያቱን ስም አጭር ስሪት አንድ ላይ አጣምሮ አዶልፍ ዳስለር። ሩዶልፍ ተመሳሳይ ነገር ለመስራት ፈለገ፣ ነገር ግን ተመሳሳይ መነሳሳት አልነበረው። መጀመሪያ ሩዳ መረጠ፣ ነገር ግን አልወደደውም እና ወደ ፑማ ቀየረው። ሁለቱም በተመሳሳይ ከተማ ሄርዞግናውራክ የየራሳቸውን ስራ መስራት ጀመሩ። በእነዚህ ሁለት ወንድማማቾች መካከል ያለው ግጭት በጣም ታዋቂ ሆነ። በዚህ ከተማ ውስጥ ያሉ ምን እንደተፈጠረ የተረዱ ሰዎችም ግማሾቹ የአዲዳስን ግማሾቹ ደግሞ የፑማን ጫማ ማድረግ ጀመሩ። ሁለቱ ወንድማማቾች መስፋፋታቸውን ቀጠሉ። ተመጣጣኝ ፍጥነት እያደገ ምንም እንኳን አዲዳስ እድገት ትንሽ ፈጣን ቢሆንም በ1974 ሁለቱም ኩባንያዎች ከፍተኛ ደረጃ ላይ ደረሱ። በዚያው ዓመት ትልቁ ወንድም ሩዶልፍ በ76 ዓመቱ ከ4 ዓመት በኋላ ደግሞ በ1978 አዶልፍ በ78 ዓመቱ ሞተ። ሁለቱም ወንድማማቾች በተመሳሳይ መቃብር ተቀበሩ። ነገር ግን በአንዱ ጥግ ሌላ፣ በሌላው ተቃራኒ በሌላው ጥግ ሌላው የሞቱት በ1974 ሲደርሱ ሁለቱም ኩባንያዎች ከፍተኛ ደረጃ ላይ ደረሱ። በዚያው ዓመት ትልቁ ወንድምየው ሩዶልፍ በ76 ዓመቱ ሞተ። ከ4 ዓመት በኋላ በ1978 አዶልፍ በ78 ዓመቱ ሞተ። ሁለቱ ወንድማማቾች በተመሳሳይ መቃብር ተቀበሩ።
ነገር ግን አንዱ በሌላው ጥግ፣ ሌላኛው ደግሞ በተቃራኒ ጥግ የሞት ሰውነታቸው እንኳን እርስ በርሳቸው መቀራረብ ሳይፈልግ እነዚህ ሁለት ወንድማማቾች ከዚህ በፊት ግጭታቸውን መፍታታቸው ግልጽ ነበር። ነገር ግን ጓደኝነታቸውን በይፋ ላለመግለጽ ወሰኑ። ምክንያቱም በሁለቱ ኩባንያዎች መካከል ያለው ውድድር ለንግድ ጥሩ ነበር። እነዚህ ሁለት ወንድማማቾች ከሞቱ በኋላ ኩባንያቸው እድገቱን ቀጠለ። በ1986 ፑማ አክሲዮን ገባ። ከ9 ዓመት በኋላ በ1995 አዲዳስ የአክሲዮን ገበያውን ተቀላቀለ። ከዚህ በኋላ የአክሲዮን ልውውጥ አካል ሆኑ። የዳስለር ቤተሰብ ሙሉ ባለቤት አልነበረም። እነዚህ ሁለት ጀርመን ኩባንያዎች ለተከታታይ 10 ዓመታት ቁጥር 1 የስፖርት ብራንዶች ሆኑ። ከዚያ በ1989 የአሜሪካ ኩባንያ ናይክ ሁለቱንም አልፎ በዓለም ውስጥ ቁጥር 1 ስፖርት ብራንድ ሆነ። ነገር ግን ያ የሌላ ጊዜ ታሪክ ነው። ለዛሬ በዚህ ዙሪያ ያቀረብነውን ታሪክ እዚህ ላይ እንቋጫለን። በሌላ እስከምንገናኝ መልካም